አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የምናወራው ፎሬክስ ትሬዲንግ ሐላል ነው ወይስ ሐራም ነው በሚለው ጉዳይ ነው። አሁን ላይ ብዙ ሰዎች ትሬዲንግ ለማድረግ እያሰቡ ነው ወይም እያደረጉ ነው። አንዳንድ ሰዎች ምን ይላሉ መሰላችሁ? ፎሬክስ ኦቨርናይት ካላሳደርክ ፎሬክስ ሐላል ነው ይላሉ እና ብዙ ሰዎች ይሄንንም በመስማት ብቻ ሐላል ነው ብለው ይገባሉ። ይሄ ራሱ አጠራጣሪ ሆኖ ሳለ ግን ይህ ብቻ አይደለም። ፎሬክስ ትሬዲንግ ስናደርግ ብሮከሮችን ወይም ፈንድ አካውንቶችን እንጠቀማለን። እነሱ ደግሞ ሲኤፍዲ የሚባል ነገር ይጠቀማሉ። ሲኤፍዲ ማለት ኮንትራክት ፎር ዲፈረንስ ማለት ነው። ማለትም በአጭሩ ፎሬክስ ትሬዲንግ ስናደርግ አሴቱን ኦን አናደርግም ማለት ነው። ወይም ባያላችሁትን ከረንሲ የራሳችሁ አይደለም ማለት ነው። ማለትም ሲኤፍዲ ማለት አሁን ለምሳሌ ጄፒዩኤስዲ ትሬድ የምናደርግ ከሆነ ከብሮከሩ ጋር ኮንትራክት እንደመፈረም ማለት ነው። ይሄ ከፍ ካለ ፕሮፊት አገኛለሁ፣ ይሄ ዝቅ ካለ ደግሞ ሎስ እንደምንለው ማለት ነው። ሎስ የምናደርገውን ብሮከሩ ያተርፋል ማለት ነው። አንዳንድ ብሮከሮች ኢስላሚክ አካውንት ይላሉ፣ ግን ስቲል ሲኤፍዲ ነው የሚጠቀሙት። ለምሳሌ ዩአርዩኤስዲ ወይም ዩሮዩኤስዲ ባያልን እንበል፣ ከዛ ፕሮፊት አገኘን እንበል፣ ግን ዩሮዩኤስዲ አይደለም የሚገባልን ማለት ነው። ማለትም ከረንሲውን ሳይሆን የራሳችን የሚሆነው ብሩ ነው ማለት ነው። ማለትም ከረንሲውን የራሳችን አይደለም ማለት ነው። የሚሄድበትን ካወቅ ፕሮፊት ታገኛለህ ማለት ነው። ካላወቅህ ደግሞ ብሮከሩ ፕሮፊት ያገኛል ማለት ነው። ይሄ ደግሞ ቁማር ነው ማለት ነው። በስተመጨረሻ ማስተላለፍ የምፈልገው መልእክት በተቻለን አቅም ሐላል ለመስራት እንሞክር፣ ሐላል ላይም ብራችንን ለማዋል እንሞክር ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።